በመሰረቱ በዮሐንስ ወንጌል ላይ በእያንዳንዱ ምዕራፍ ላይ ዮሐንስ በጠቅላላው ኢየሱስ እግዚአብሔር ነው ብሎ ቢጽፈውም በእያንዳንዱ ምዕራፍ ላይ ግን ኢየሱስን በብዙ ነገር ነው የገለጠው። በአንድ ነገር አልገለጠውም። ምዕራፍ 1 ላይ ኢየሱስ የእግዚአብሔር ልጅ ዛትሚስ እግዚአብሔር ነው አለን። ምዕራፍ 2 ላይ የሰው ልጅ ነው አለን። ምዕራፍ 3 ላይ መለኮታዊ መምህር ወይም ከሰማይ የሆነ መምህር ነው ይለዋል። ምዕራፍ 4 ነፍሳትን የሚጠራ ዳኝ ነው። ምዕራፍ 5 ታላቁ ሐኪም ነው። ምዕራፍ 6 የሕይወት እንጀራ ነው። ምዕራፍ 7 የሕይወት ውሃ ምንጭ ነው። ምዕራፍ 8 የኃጢአተኞችና የደካሞች ደገፋ ነው። ምዕራፍ 9 የዓለም ብርሃን ነው። ምዕራፍ 10 መልካም እረኛ ነው። ምዕራፍ 11 የሕይወት ራስ ነው። ምዕራፍ 12 የነገሥታት ንጉሥ ነው። ምዕራፍ 13 አገልጋይ ነው። ምዕራፍ 14 አጽናኝ ነው። ምዕራፍ 15 የወይን ግንድ ነው። ምዕራፍ 16 መንፈስ ቅዱስን የሚያድል ነው። ምዕራፍ 17 ታላቁ ጸሎተኛና አማላጅ ነው። ምዕራፍ 18 የመከራችን ተካፋይ ነው። ምዕራፍ 19 የተሰቀለው አዳኝ ነው። ምዕራፍ 20 ሞትን ያሸነፈ ነው። ምዕራፍ 21 ንስሐ የሚገቡትን ሁሉ የሚጠግን ነው። ጌታ ይመስገን። በኦሪት ዘፍጥረት ጌታ ኢየሱስ ፈጣሪ አምላካችን ነው። በዘጸአት የፋሲካችን በግ ነው። በዘሌዋውያን የኃጢአታችን መስዋዕት ነው። በዘሁልቁ በዓላማ ላይ የተሰቀለ ጌታ ነው። በዘዳግም እውነተኛ ነቢያችን ነው። በኢያሱ የደህንነታችን ራስና መሪ ነው። በመሳፍንት ነፃ አውጪ መስፍናችን ነው። በመጽሐፈ ሩት የሚቤዠን የቅርብ ወዳጃችን ነው። በመጽሐፈ ሳሙኤል ንጉሳችን ነው። በዜና መዋዕል ንጉሳችንና ነቢያችን ነው። በመጽሐፈ ዕዝራ የፈረሰውን አዳሽ ነው። በነህምያ የፈረሰውን ጠጋኝ ነው። በአስቴር ስለኛ የሚማጸን ነው። በኢዮብ እኛን የሚቤዠን ነው። በመዝሙር መጽሐፍ ሁሉ በሁሉ የሆነ ነው። በመጽሐፈ ምሳሌ ጥበባችን ነው። በመጽሐፈ መክብብ የነገሮች ሁሉ ፍጻሜና መደምደሚያ ነው። በመሐሌ የነፍሳችን ወዳጅ ነው። በትንቢተ ኢሳይያስ የሚመጣው መሲህ ነው። በኤርምያስ ጻድቅ ቁጥቋጥ ነው። በሕዝቅኤል የሰው ልጅ ነው። በዳንኤል ላይ የሚያደቅና የሚፈጭ ድንጋይ ነው። በሆሴዕ ያፈገፈጉትን የሚመልስ ነው። በኢዮኤል የሚያድስና የሚጠግን ነው። በአሞጽ ላይ ሰማያዊ ባል ነው። በአብድዩ መድኃኒታችን ነው። በዮናስ ትንሣኤና ሕይወታችን ነው። በሚክያስ እውነተኛና ታማኝ ምስክር ነው። በናሆም በመከራ ጊዜ መሸሸጊያ ነው። በዕንባቆም የደህንነታችን አምላክ ነው። በሶፎንያስ ቀናተኛው አምላክ ነው። በሐጌ በአሕዛብ ሁሉ የተመረጠው ነው። በዘካርያስ ጻድቅ ቁጥቋጥ ነው። በሚልክያስ የጽድቅ ፀሐይ ነው። ማቴዎስ ወንጌል መሲህና ንጉሳችን ነው። በማርቆስ ወንጌል የእግዚአብሔርና የሕዝቡ አገልጋይ ባሪያ ነው። በሉቃስ የሰው ልጅን የጠፋውን የሚፈልግ ሰው ነው። በዮሐንስ ወንጌል እግዚአብሔር ልጅ ነው። በሐዋርያት ሥራ ሕያው ጌታ ነው። የሮሜ መልእክት ላይ ጽድቃችን ነው። በቆሮንቶስ ጌታችን ነው። በሁለተኛ ቆሮንቶስ ብቃታችን ነው። በገላትያ ነጻነታችን ነው። በኤፌሶን የኛ ሁሉ ነገራችን ነው። በፊልጵስዩስ ልዩ ደስታችን ነው። በቆላሲስ ሕይወታችን ነው። በተሰሎንቄ ዳግም የሚመጣ ተስፋ ነው። በሁለተኛ ተሰሎንቄ ዳግም የሚመጣ ጌታ ነው። አንደኛ ጢሞቴዎስ መምህራችን ነው። በሁለተኛ ጢሞቴዎስ የምንመለከተው ምሳሌያችን ነው። በቲቶ የምንለማመደው ሕይወታችንና ምሳሌያችን ነው። በፊልሞና መልእክት ጌታችንና መምህራችን ነው። በዕብራውያን መልእክት በዙፋኑ ፊት የቆመ ሊቀ ካህናችን ነው። በያዕቆብ መልእክት የአኗኗር ምሳሌያችን ነው። በአንደኛ ጴጥሮስ የከበረ የማዕዘን ድንጋይ ነው። በሁለተኛ ጴጥሮስ መልእክት ብርታትና ኃይላችን መጠበቃችን ነው። በአንደኛ ዮሐንስ ሕይወታችን፣ በሁለተኛ ዮሐንስ እውነታችን፣ በሦስተኛ ዮሐንስ መንገዳችን፣ በይሁዳ መልእክት የእምነታችን ጠባቂ፣ በዮሐንስ ራእይ ድል አድራጊ ንጉሳችን ጌታ ይመስገን።